ሰላም እንዴት ናችሁ ውድ ቻናሌ ቤተሰቦች። በዛሬ ቪዲዮአችን ደግሞ ኖርማል ሌቨር ፓርት 2 እናያለን። በባለፈው ኢንትሮዳክሽኑን አይተናል። ዛሬ ደግሞ ከዛ የቀጠለ ስቴጅስ ኦፍ ሌቨር የሚለውን በዋነኝነት እናያለን ማለት ነው። ስቴጅስ ኦፍ ሌቨር ቬሪ ኢምፖርታንት የሆነ የሌቨር ፓርት ወይም የማተርኒቲ ክላስ ነው። እንግዲህ ስቴጆችን እያንዳንዱን የሌቨር ስቴጆችን በቅደም ተከተል እናያለን ማለት ነው። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮን ላይክ በማድረግ ጀምሩ። ስቴጅስ ኦፍ ሌቨር እንግዲህ ምጥ ወይም ደግሞ አንዲት እናት ልጅ በምትወልድበት ጊዜ የራሱ የሆነ ስቴፕ አለው። በት ኖርማሊ ሌቨር የሚባለው እንግዲህ ኢት ኢዝ ኤ ኮንቲኒየስ ፕሮሰስ ነው። ኢቭን ዞ ሌቨር ኢዝ ኤ ኮንቲኒየስ ፕሮሰስ ፎር ዘ ሴክ ኦፍ ማኔጅመንት ኦር ኬር ለመስጠት ለትሪትመንት ፐርፐዝ ግን ወደ 4 ስቴጅ ልንከፍለው እንችላለን። አንዳንድ ቦታ ላይ ወደ 3 ተከፍሎ ልታገኙ ትችላላችሁ። ጀስት አዲሽናል ነው፣ ብዙ አዲስ ነገር ልዩነት የለውም። 4 ስቴጅ በቁጥር ነው እንግዲህ የምናየው፣ የመጀመሪያ፣ የሁለተኛ፣ የሶስተኛ፣ የአራተኛው ብለን ማለት ነው። ፈርስት ስቴጅ ኦፍ ሌቨር አለ፣ ሰከንድ ስቴጅ ኦፍ ሌቨር፣ ሰርድ ስቴጅ ኦፍ ሌቨር እና ፎርዝ ስቴጅ ኦፍ ሌቨር ማለት ነው። ስለዚህ የትኛውን ቦታ ላይ እንግዲህ ሆስፒታል፣ ጤና ጣቢያ ስራ ስትሰሩ ስንት ስቴጅ ነች ምናምን ሲባል ምን ማለት እንደሆነ እንዲገባችሁ ይህን ማወቅ አለባችሁ ማለት ነው። እንደገና ደግሞ በእያንዳንዱ ስቴጅ ኦፍ ሌቨር ምን አይነት ኬር ይሰጣል፣ ምን አይነት ካራክተሪስቲክስ አለው የሚለውን እናያለን። መጀመሪያ ወደ ኬሮች ከመሄዳችን በፊት እያንዳንዱ 4ቱ ስቴጅ ኦፍ ሌቨር ከየት እስከ የት ያለው ነው የሚለውን ክላሲፊኬሽን እናያለን መጀመሪያ ማለት ነው። ፈርስት ስቴጅ ኦፍ ሌቨር እናያለን። እዚህ ጋር የመጀመሪያው ስቴጅ ኦፍ ሌቨር የሚባለው ምንድን ነው፣ የመጀመሪያው የምጥ ስታርቲንግ ፖይንት ምን ይመስላል የሚለውን ነው የምናየው። ፈርስት ስቴጅ የሚባለው ከየት እስከ የት ያለው ነው። ኤክስቴንድ ፍሮም ዘ ኦንሴት ኦፍ ሬጉላር ዩትራይን ኮንትራክሽን፣ ማህፀን ኮንትራክት ማድረግ ወደ ታች መግፋት ከጀመረበት ሰዓት ጀምሮ ፉል ሰርቫይካል ዳይሌሽን ኦር ሰርቫይካል ዳይሌቴሽን ማለት ነው 10 ሴንቲሜትር ድረስ ሙሉ ለሙሉ የማህፀን በር እስከሚከፈት ያለው ስቴፕ ማለት ነው። ኢንክሉዲንግ ፌስመንት ማለት ነው። መጀመሪያው ቪዲዮ ላይ እንዳየነው ዳይሌቴሽን እና ፌስመንት ፉል ሲሆን እንግዲህ ሙሉ ለሙሉ የሰርቫይካል በር ሲከፈት እስከዛ ድረስ ያለው ስቴጅ ዊ ኮል ኢት ፈርስት ስቴጅ ኦፍ ሌቨር እንላለን። which is the longest stage ከአራቱም ስቴጅ ኦፍ ሌቨር ይሄ the longest stage የሚባለው ይሄ ነው። ሎንገስት እንግዲህ ማህፀን ሙሉ ለሙሉ ከተከፈተ ከዛ በኋላ ኖርማል ፕሬዘንቴሽን ያለ ፌተስ ከሆነ መውለድ እዛ በኋላ ብዙ አያቆይም ማለት ነው። it is further divided into 2 phases ወደ 2 ልንከፍለው እንችላለን ድጋሚ ማለት ነው። ፈርስት ስቴጁን የመጀመሪያው ሌተንት ፌዝ የሚባለው ሌተንት ፌዝ፣ እንደገና ደግሞ አክቲቭ ፌዝ ማለት ነው። ሌተንት ፌዝ ገና የመጀመሪያው ሲጀምር ያለው ነው። ሌተንት ፌዝ ኤክስቴንድስ ፍሮም ዘ ኦንሴት ኦፍ ሌበር፣ ምጥ ከጀመረበት ሰዓት ጀምሮ ሰርቬክስ 3 ሴንቲሜትር ብቻ እስኪ ከፍት ያለው ፕሮሰስ ያለው ታይም ምን እንለዋለን? ሌተንት ፌዝ እንለዋለን። ከዛ 4 ሴንቲሜትር ከደረሰ በኋላ ከ4 ሴንቲሜትር እስከ ፉል ዳይሌሽን እስከ 10 ሴንቲሜትር እስከሚከፈት ያለው ፕሮሰስ ደግሞ አክቲቭ ፌዝ ይባላል። ያው አክቲቭ ፌዝ የሚባልበት ምክንያት ምንድን ነው? ኦልሬዲ ሰርቬክስ መከፈት ጀምሮ 4 ሴንቲሜትር ወይም 2 ጣት ማስቀመጥ ከጀመረ ማለት ነው ከተከፍቶ ወደ 10 ላይ መሄድ ብዙ ስለማይቆይ አክቲቭ ፌዝ ይባላል ማለት ነው። እና በፍጥነት ነው የሚሄደው ስፒዱ ራሱ። በዚህ ፌዝ ጊዜ በአክቲቭ ፌዝ ጊዜ የማህፀን በር የመከፈት ፍጥነቱ ይጨምራል። ዘ ፌዝ ኦፍ ማክሲማል ስሎፕ ይባላል። አቨሬጅ ሬቱን በምናይበት ሰዓት 1.2 ሴንቲሜትር በሰዓት ይጨምራል ማለት ነው። የማህፀን በር በዚህ ያክል ስፒድ ይፈጥናል። ይህን ፕሪሚ ግራቪዳ የመጀመሪያ ለሚወልዱ እናቶች ላይ ማለት ነው። ከዚህ በፊት ወይም ደግሞ ለሁለተኛ ለሶስተኛ ጊዜ ከሆኑ ደግሞ መልቲ ግራቪዳ ከሆኑ 1.5 ሴንቲሜትር ፐር ሃወር ሰርቪክስ ዳይሌት ያደርጋል ማለት ነው። ዳይሬክት ያደርጋል። ስለዚህ ለምሳሌ ይሄ ማለት በ3 ሰዓት ውስጥ በ2 ሰዓት ውስጥ 3 ሴንቲሜትር ይጨምራል ማለት ነው ሰርቫይካል ዳይሌቴሽኑ። ስለዚህ አክቲቭ ፌዝ የምንለው ከ4 እስከ 10 ያለው ነው ማለት ነው። ሲምፕሊ እንግዲህ ፈርስት ስቴጅ ኦፍ ሌቨር የሚባለው ምጥ ከጀመረበት ሰዓት ጀምሮ ሰርቬክስ ሙሉ ለሙሉ ኦፕን እስከሚሆንበት ጊዜ ያለው ስቴጅ ዊ ኮል ኢት ፈርስት ስቴጅ ኦፍ ሌቨር እንለዋለን ማለት ነው። ከዛ ሰከንድ ስቴጅ ኦፍ ሌቨር ምንድን ነው? እንዳልኳችሁ ቅድም ሌቨር ኢዝ አ ኮንቲኒየስ ፕሮሰስ ነው። ስለዚህ ይሄኛው ደግሞ ማህፀን ከተከፈተ ሙሉ ለሙሉ ከተከፈተበት ጊዜ ጀምሮ ስታርቲንግ ፍሮም ፉል ሰርቫይካል ዳይሌሽን አፕ ቱ ዘ ዴሊቨሪ ኦፍ ዘ ቤቢ ኦር ዘ ፌተስ ማለት ነው። ይሄ ደግሞ ልጁ እስኪወለድበት ድረስ ህፃኑ እስኪወጣ ድረስ ያለው ፕሮሰስ ያለው ስቴጅ ሰከንድ ስቴጅ እንለዋለን። ሰከንድ ስቴጅ ዲሰንት ኢዝ ሞር ዱሪንግ ዚስ ስቴጅ ማለት ምክንያቱም የመጀመሪያው ፌዝ ላይ ማህፀን ሙሉ ለሙሉ ከተከፈተ ልጁ ወደ ታች ይወርዳል ማለት ነው። ዛት ኢዝ ዲሰንት፣ ወደ ውጭ ይወጣል። እሱ ነው። ለዛ ነው ዲሰንት ሞር ኢን ዘ ሰከንድ ስቴጅ ኦፍ ሌቨር የሚባለው።
ስለዚህ ሰከንድ ስቴጅ የምንለው ልጁ የሚወጣበትን ፕሮሰስ ነው ማለት ነው። ከዛ ቀጥሎ ሰርድ ስቴጅ ኦፍ ሌበር አለ። ልጁ ከበጣ በኋላ ምንድን ነው የሚወለደው? ከዛ ቀጥሎ ደግሞ ፕላሴንታ አይደለ ወይም ደግሞ የእንግዲህ ልጅ የሚባለው ማለት ነው። ሶ ሰርድ ስቴጅ የሚባለው ደግሞ የእሱን ዴሊቨሪ ነው። ኤክስቴንድ ፍሮም ዘ ዴሊቨሪ ኦፍ ዘ ፌተስ ቱ ዘ ዴሊቨሪ ኦፍ ዘ ፕላሴንታ። ስለዚህ በሰርድ ስቴጅ ኦፍ ሌበር ምንድን ነው ኤክስፐልሽን የሚካሄደው? የፕላሴንታ መውጣት ነው ማለት ነው። ዘ ዱሬሽን ኢዝ ኢኳል ኢን መልቲፓራ ኤንድ ፕሪሚፓራ ማለት ነው። ልክ ልጁ እንደሚወለደው የመጀመሪያ ሲሆንና ሁለተኛ ሲሆን ብዙ ልዩነት አይኖርም በሰርድ ስቴጅ ኦፍ ሌበር ጊዜ ቢኮዝ ፕላሴንታ ያን ያክል ብዙ ስለማያስቸግር ማለት ነው። አስማች አልሰልዚ እስከሆነ ድረስ የመጨረሻው ስቴጅ ኦፍ ሌበር ኦልሬዲ ኤቭሪቲንግ ከተጠናቀቀ በኋላ ያለው የመጀመሪያው 2 ሰዓት ማለት ነው። ኤክስቴንድ ፍሮም ዘ ዴሊቨሪ ኦፍ ዘ ፕላሴንታ ኤንድ ሜምብሬንስ ኤቭሪቲንግ ከማህፀን ከወጣ በኋላ ቱ ዘ 2 hours ፖስት ፓርተም ማለት ነው። ፖስት ፓርተም እናትየው ከወለደች በኋላ ያለው 2 ሰዓታት ማለት ነው። መጨረሻ ላይ ያለው 2 ሰዓታት the fourth stage of labor ይባላል። ምክንያቱም በዛ ጊዜ ማህፀን ተመልሶ ኮንትራክት የሚያደርግበት የሚሰበሰብበት ሰዓት ነው። እናትየው ላይ እንግዲህ ኤክሰሲቭ ብሊዲንግ አለ የለም፣ ኢፒዞቶሚክ አለም፣ እንደገና የህፃኑም ኮንዲሽንም የሚታይበት ናት። የመጀመሪያው 2 ሰዓት በጣም ክሪቲካል ታይም ስለሆነች እሷን እንደዚሁ እንደ 4 ስቴጅ ኦፍ ሌበር እንወስዳታለን ማለት ነው። ስለዚህ ሲምፕሊ ስቴጅ ኦፍ ሌበር ሲባል እነዚህ 4ቱ ናቸው። እያንዳንዳቸው ልዩነታቸው ምን እንደሆኑ መያዝ አለባቸው ማለት ነው። ያው ስራው ዓለም ላይ ስትሄዱ የትኛው ስቴጅ ላይ ነው ያለችው፣ ምንድነው ፕሮግረሱ የሚለውን ነገር በቀላሉ አንደርስታንድ ታረጋላችሁ ማለት ነው። ስታነቡም ሲጠይቋችሁም ትመልሳላችሁ። ሶ ስቴጅስ ኦፍ ሌበር በዚህ መልኩ ከያዛችሁ፣ ሌላ ደግሞ በጣም ቬሪ ኢምፖርታንት የሆነ የዛሬ ክላሳችን ሜካኒዝም ኦፍ ሌበር የሚለውን እናያለን። ሜካኒዝም ኦፍ ሌበር እጅግ በጣም ኢምፖርታንት ነው። የራሱ ሜካኒዝም ኦፍ ሌበር ጽንሱ ከማህፀን ወደታች መንሸራተት ጀምሮ ውጭ ድረስ እስኪወጣ ድረስ ያለውን ስቴፕ እንዴት ምን አይነት እንቅስቃሴዎች ያካሂዳል የሚለውን የምናይበት ነው ሜካኒዝም ኦፍ ሌበር የሚባለው ማለት ነው። ሶ ኢት ሪፈርስ ቱ ዘ ቼንጅ ኢን ፖዚሽንስ ኦፍ ዘ ፕሬዘንቲንግ ፓርት which means ወደታች እየወረደ ያለው የጽንሱ ፓርት ማለት ነው during its passage through the birth canal ማለት ነው። ሶ ሜካኒዝሙ ምን ይመስላል? እንቅስቃሴው ነው the process of adaptation in which the largest diameter of the presenting part ወይም ታች እየመጣ ያለው ፓርት in various portion of the pelvis እንዴት ሮቴት እያደረገ እንዴት ሙቭ እያደረገ ወደታች ይወጣል የሚለው ነው የሚያሳየን። the main force for these changes comes from uterine contraction and pushing ማለት ነው። የመጀመሪያው የማህፀን ግድግዳ ይሄ ኮንትራክት ሲያደርግ ወደታች ሲገፋው የሚመጣ ፕሬሸር ነው። ሶ ሜካኒዝም ኦፍ ሌበርን የምናየው ደግሞ ሙቭመንትስ አሉ። there are 7 cardinal movements in the mechanism of labor። እነኚህን 7ቱ እንቅስቃሴዎች ምንድን ናቸው የሚሉትን እናያለን ማለት ነው። እነዚህ ቬሪ ኢምፖርታንት ኮንሰፕትስ ናቸው። ወደ እነሱ ደግሞ እንሄዳለን። የመጀመሪያው እንግዲህ ሜካኒዝም ኦፍ ሌበር ፈርስት የሚያደርገው ምንድነው? ጽንሱ ኢንጌጅመንት የሚባል ተርም እናያለን። ኢንጌጅመንት ምንድነው? it is when the largest diameter of the presenting part of the fetus passes in the plane of pelvic inlet which means the baby's head dropping in the pelvis in the preparation of birth ማለት ነው። እንደምታዩት እዚህ ዩትረስ ላይ ማህፀን ላይ የነበረ ጽንስ ተንሸራቶ ወደ ታች ይገባል ማለት ነው። ወደ ፐልቪክ ወደ ትሩ ፐልቪስ ወደ ጠባቡ ያጥንት ክፍል ወደ ታች ተንሸራቶ ይገባል። ስለዚህ ወደ ታች ድሮፕ ማድረጉ we call it engagement እንለዋለን። engagement for occipit presentation ያ ማለት ሴፋሊክ ወይም በጭንቅላቱ የሚመጣ ማለት ነው። ፖዚሽኑ the largest diameter is biparietal diameter ይባላል። biparietal ያ ማለት የጭንቅላቱ ይሄ ከጎን ወደ ጎን ያለው ስፋት ማለት ነው። የጭንቅላቱ ከጎን ወደ ጎን ያለው ስፋት እሱ ማለት ነው። እንግዲህ ዋናው ከባዱ ነገር በዛች በጠባቧ ባጥንት ክፍል በፐልቪክ ፍሎር በጡንቻዎቹ በሱ መሃል ይሄ የሄዱ ማለፍ ነው ከባዱ ስቴፕ የሚሆነው ማለት ነውና ያች ላርጀስት ዲያሜትር ወይም የህፃኑ ሄድ ኦር ባይፓሪታል ዲያሜትር ትባላለች። ስፔሲፊካሊ እሷ ወደ ታች መሄድ ኢንጌጅመንት እንለዋለን። ሶ ይሄ ምንድነው? ኑሊፓረስ ያ ማለት እዚህ በፊት ወልደው ለማያውቁት የመጀመሪያቸው ከሆነ ማለት ነው። this engagement occurs in the last weeks of pregnancy እንግዲህ ቀድሞ ምጥ ከመምጣቱ በፊት ወደ ታች ሊንሸራተት ይችላል የመጀመሪያ የሚወልዱ እናቶች ላይ ማለት ነው። እና ምን ፊሊንግ ይኖራቸዋል? ኤክስፒሪየንስ ዳስ a lightening feeling which means easier breathing by the mother ማለት ነው። ሆዳቸው ቅልል የማለት ነገር ሊወልዱ 2 ሳምንት or 3 ሳምንት ሲቀራቸው ጀምሮ ቅልል የማለት ስሜት ሊሰማቸው ይችላል የመጀመሪያቸው ከሆነ ማለት ነው። የመጀመሪያቸው ካልሆነ ግን for multiparous mother ይሄ happen የሚያደርገው መቼ ነው? on the onset of labor ምጥ ሲመጣ ብቻ ነው happen የሚያደርገው for multiparous ከሆኑ ማለት ነው። so this engagement occurs in normal delivery ማለት ነው which means
በኦክሲፒት ኦር ሴፋሊክ ፕሬዘንቴሽን ከሆነ ኦር ሰምታይምስ ደግሞ ኦብሊክ ፖዚሽን ከሆነ ብቻ ነው ኤንጌጅመንት የሚኖረው ወይም ደግሞ ወደ ታች ተንሸራቶ የሚገባው። ትራንስቨርስ ከሆነ which means ጽንሱ እንደዚህ ወደ አግድም ቁጭ ያለ ከሆነ ኤንጌጅመንት አይኖርም ማለት ነው። ሶ የመጀመሪያው the largest diameter of the fetus pass into the true pelvis ወደ ታች የመውረድ ፕሮሰስ we call it engagement እንላለን። እንግዲህ የመጀመሪያው ሜካኒዝም ኦፍ ሌበር የመጀመሪያው ካርዲናል ሙቭመንት ኢንጌጅመንት ይባላል ማለት ነው። ሁለተኛው ዲሰንት ነው። ዲሰንት ቃሉ ራሱ ያሳያል። ዲሰንት ወደ ታች የበለጠ መውረድ ማለት ነው። continuous progress of the babies deeper into the pelvis deeper more ወደ ታች ፑሽ ይደረጋል። driven by uterine contraction and pushing ከየት ነው ኤነርጂውን የሚገፋው? ከላይ አንደኛ ማህፀን ኮንትራክት ያደርጋል፣ ሁለተኛ እናትየውም ፑሽ ታደርገዋለች ማለት ነው። እሱ ሞር ኤንጌጅድ የሆነው ሄድ ሞር ወደ ታች ወደ ፐልቪስ ወደ ታችኛው ክፍል ሲሄድ ዲሰንት እንላለን ማለት ነው። ዘን እንግዲህ እየተገፋ ሲሄድ ህፃኑ ምን አይነት ፖዚሽን ይይዛል? ፍሌክስ ያደርጋል፣ ፍሌክሽን ያደርጋል ማለት ነው። ፍሌክሽን ኦከርስ አስ ዘ ሙቭመንት ሪዛልቲንግ ፍሮም አፐር በጣም ሲገፋ ከታች ሬዚስት ያደርገዋል። ሬዚስታንስ ፍሮም ዘ ሶፍት ቲሹ ኦፍ ዘ ፐልቪስ ከላይ ማህፀን ኮንትራክት ያደርጋል፣ ሴትዮዋ ፑሽ ታደርገዋለች። ከታች ደግሞ አንደኛ እንደምታዩት ጠባብ ነው ፐልቪስ። ከጠባብነቱ በላይ ምን አለ? ፐልቪክ ፍሎር መስሎች አሉ፣ ቲሹዎች አሉ። ስለዚህ እነሱ ደግሞ ይገፉታል። ስለዚህ መሀል ላይ ጽንሱ መሀል ላይ ልጁ ምን ይሆናል? አንገቱ ሞር ይታጠፋል ማለት ነው። አገጩ ደረቱ ጋር እዚህ ጋር እንደምታዩት ዘ ቺን ዳውን ታይትሊ አጌንስት ዘ ቤቢስ ቸስት ማለት ነው። ዱሪንግ ሌበር ሞር ይጣበቃል ማለት ነው፣ ይታጠፋል። ሶ በዚህ ጊዜ እንግዲህ ይሄ ፍሌክሽን ሀፕን የሚያደርገው መቼ ነው? ኢምፖርታንት ፎር ኤንጌጅመንት ኤንድ ዲሰንት ሞር እየተጣበበ ሲሄድ ያችን ቦታ ለማለፍ መሽከርከር እንዲችል ያደርገዋል ማለት ነው። ይሄ ፍሌክሽን የሚባለው ኢት ኢዝ ቬሪ ክሩሻል ሙቭመንት ነው። ኢት ኢዝ ክሩሻል ኤንድ ናቹራል አጀስትመንት ዛት አሎውስ ዘ ቤቢ ቱ ፓስ ትሩ ዘ ፐልቪስ ማለት ነው አስ ኢዝሊ አስ ፖሲብል። ስለዚህ ፕሬዘንቴሽኑ ከታች አድርጎ በበርዝ ካናል በፐልቪክ ትሩ ፐልቪክ በጠባባ ፐልቪክ ካናል እንዲያልፍ ያደርገዋል ማለት ነው። ሶ ከላይ ይገፋዋል፣ ከታች ደግሞ እንዳያልፍ የሚከላከለው ነገር አለ። በዛ መሀል የሚፈጠረው ፍሌክሽን የአንገቱ መታጠፍ ዊኮሊት ፍሌክሽን እንለዋለን ማለት ነው። ዘ ሰርድ ካርዲናል ሙቭመንት ፍሌክሽን የሚባለው ነው። ከዛ ሮቴት ያደርጋል። ሮቴሽን አራተኛው ሮቴሽን ኢንተርናል ሮቴሽን የሚባለው ኦከርስ አት ዘ ፐልቪክ ፍሎር አት ዘ ሌቭል ኦፍ ኢሻል ስፓይን። ኢሻል ስፓይን ማለት ጠባባ የፐልቪክ ፓርት ነች አይደል? እሷን ነው ሄዱ ማለፍ። እሷን ካለፈ በቃ ወለደች ማለት ይቻላል ማለት ነው። እና ያችን ለማለፍ ኢንተርናሊ ሮቴት ያደርጋል። ለምሳሌ የልጁ ፊት ለፊት የዞረ ከሆነ ትንሽ ወደ ጎን ነገር ሊዞር ይችላል ማለት ነው። ዘን ያችን ኢንተርናል ሮቴት አድርጎ ከወጣ በኋላ እንደምታዩት ወደ ኋላ ነገር ዞር ብሎ ከወጣ በኋላ ልክ ጭንቅላቱ ውጭ ላይ መታየት ሲጀምር ምን ስታርት ያደርጋል? ኤክስቴንሽን ማለት ነው። ኤክስቴንሽን ፈርዘር ዲሰንት ኤንድ ፍሌክሽን ዘ ሄድ ሪች ቱ ዘ ኢንተሮይተስ ውጭ ላይ ማለት ነው። መታየት ሲጀምር ምን ማድረግ ይጀምራል? ቀና ማለት ይጀምራል ማለት ነው። ቅድም ታጥፎ የነበረው አንገቱ አሁን ቀና ማለት ይጀምራል። ዛት ኢዝ ኮልድ ኤክስቴንሽን እንለዋለን። ዴሊቨሪ ኦፍ ዘ ሄድ ኢዝ አቺቭድ ባይ ኤክስቴንሽን ዌር ዘ ሎወር ቦርደር ኦፍ ሲምፊሲስ ፑቢስ አጥንቱ ማለት ነው ጀርባ ጋር ያለው በላይ በኩል ያለው የሴትዮዋ አጥንት ፒዩቢክ ሲምፊሲስን እንደ መደገፊያ ተጠቅሞ ቀና ማለት ይጀምራል ማለት ነው። ዘን ፌታል ፌስ ስዊፕስ ዘ ፔሪኒየም ቱ ቢ ዴሊቨርድ ማለት ነው። ልጁ ሲወለድ ፊቱ ወደ እናትየው መቀመጫ ወደ ጀርባ ዙሮ ነው የሚወጣው ማለት ነው። ስለዚህ ፎሎዊንግ ዘ ዴሊቨሪ ኦፍ ዘ ሄድ ልክ ጭንቅላቱ እንደወጣ ዘ ሄድ ሬስቲቲዩትስ ቱ ዘ ኦብሊክ ላተራል ፖዚሽን ልክ እንደወጣ ፊቱን ትንሽ ወደ ጎን ዞር ማድረግ አለባችሁ ማለት ነው። ዞር ማለት አለበት እንደዚህ። ይሁን ኮምፕሌት ኤክስቴንሽኑ ዘን መለሳችሁ እንደዚህ ስታዞሩት ኤክስተርናል ሮቴሽን ኦር ሬስቲቲዩሽን ይባላል። ሬስቲቲዩሽን which means ስድስተኛው ስቴፕ ማለት ነው። ያቺ ስድስተኛው ስቴፕ ኤክስተርናል ሮቴሽን ኤክስተርናል ሮቴሽን ኤቪደንስድ ዌን ዘ ፌስ ስታርትስ ቱ ሉክ ዘ ሳይድ ፊቱን ወደ ጎን ማዞር ወደ ሴትዮዋ ወደ እናትየው ወደ ጭኗ ዞር ማድረግ ማለት ነው። እሱን ኤክስተርናል ሮቴሽን እንለዋለን። ዘን ሾልደር ራሱ ትከሻው አብሮ ይዞራል፣ ለመውጣት ይቀለዋል ማለት ነው። የመጨረሻው ላተራል ፍሌክሽን ኦፍ ዘ ቦዲ ኤንድ ኤክስፐልሽን ነው። ሙሉ ለሙሉ ይወጣል። ሪዛልትስ ኢን ዘ ዴሊቨሪ ኦፍ ዘ አንቴሪየር ሾልደር ሲዞር መጀመሪያ አንደኛው ትከሻ ይወጣል አብሮ፣ ከዛ ፖስቴሪየር ሾልደር፣ ፋይናሊ ሙሉ ለሙሉ ኤክስፐልሽን ኦፍ ዘ ቦዲ ይኖራል ማለት ነው። እነኚህ ሰባቱ ሙቭመንትስ እንቅስቃሴዎች which are very important cardinal movements of the mechanism of labor እንላቸዋለን ማለት ነው። እነዚህን አንደርስታንድ ማድረግ እጅግ በጣም ወሳኝ ነገር ነው፣ ሌበርን አንደርስታንድ ለማድረግ ማለት ነው። ሶ እዚህ ጋር በስዕል ለማየት እንሞክራለን ሰባቱን ስቴፖች ማለት ነው።
ሄድ እንደምታዩት ወደ ታች መውረድ ሲጀምር ኢንጌጅመንት ይባላል። ቅድም እንዳለው ኢንጌጅድ ያደርጋል፣ ወደ ታች ይንቀሳቀሳል ማለት ነው። ሞር ዲሰንት ያደርጋል፣ ኢንጌጅድ ዲሰንት። ከዛ ሞር ፍሌክስ በጣም እየታጠፈ ይሄዳል። የአጣብቂ ውስጥ እየገባ ስለሚል ይታጠፋል። ከዛ ትንሽ ዞር ይላል ፊቱ እንደምታዩት ኢንተርናል ሮቴሽን which means ሲወጣ ወደ ኋላ ወደ ጀርባ እንዲዞር ያደርገዋል ማለት ነው። ፈርዘር ዲሰንት ኢንተርናል ሮቴሽን። ከዛ ኮምፕሌት ሮቴሽን ያደርጋል ኢንተርናሊ። ዘንድ ቢግኒንግ ኤክስቴንሽን፣ ጭንቅላቱ መውጣት ሲጀምር ኤክስቴንሽን ይጀምራል። ዘንድ ጭንቅላቱ መውጣት ሲጀምር ኮምፕሌት ኤክስቴንሽን፣ ልጁ ቀና ማለት ይጀምራል ማለት ነው። ቀና ማለት ይጀምራል። ከዛ ከወጣ በኋላ ኤጌን ማዞሩን ረስቲቲዩሽን ይባላል። ረስቲቲዩሽን ኤክስተርናል ሮቴሽን፣ ልጁ ወደ ታች ዞሮ የነበረውን ቀና ማድረግ ወደ ላይ እናዞረዋለን። ወደ ታች ዞሮ የሚወጣውን ወደ ላይ ቀና ማድረግ ረስቲቲዩሽን ኦር ኤክስተርናል ሮቴሽን ይባላል። ከዛ ዴሊቨሪ ኦፍ አንቴሪየር ሾልደር፣ አንደኛው ትከሻው ቀድሞ ይወጣል። ዘን የሁለተኛው ትከሻው ፖስተሪየር ፓርቱ ትከሻው ይወጣል። ከዛ በኋላ ያለው አይይዝም፣ በቀላሉ በትንሽ ኃይል ይወጣል ማለት ነው። እነኚህ 7ቱ ካርዲናል ሙቭመንትስ ኦፍ ዘ ስቴጅስ ኦፍ ሌበር ይባላሉ። እነዚህን ከስቴጅስ ኦፍ ሌበር ጋር አብራችሁ መያዝ ያለባችሁ ቬሪ ኢምፖርታንት የሆኑ ኮንሰፕትስ ናቸው ማለት ነው። ሶ ሌሎች እንግዲህ ከዚህ በኋላ ያሉት ማኔጅመንት፣ በእያንዳንዱ ስቴጅ ኦፍ ሌበር ላይ ምን አይነት ማኔጅመንት እናደርጋለን ነው። ጀስት እናውራበት በሚል እንጂ ብዙ ነገር አይከብዳችሁም። ለምሳሌ ኢን ዘ ኬር ጊቨን ትሩ ዘ ፈርስት ስቴጅ ኦፍ ሌበር ምን እናደርጋለን? የመጀመሪያው አድሚሽን ክራይቴሪያ ነው፣ አድሚሽን ፕሮሲጀር። ያ ማለት እናትየው ገና ስትመጣ ማለት ነው፣ ወደ ጤና ጣቢያ ኦር ወደ ሆስፒታል ስትመጣ ያው ዌልካሚንግ አቀባበል ይደረግላታል። ግሪቲንግ አለ፣ ራሳቸውን ማስተዋወቅ አለ። ኢንፎርም ሪላቲቭ ቱ ዌት ማለት ነው። አብሯት የመጡ ሰዎች ውጭ ላይ እንዲጠብቁ እሷን ቸክ እስክታደረጉ ምናምን ታሳውቃላችሁ ማለት ነው። ከዛ አድሚሽን ክራይቴሪያ ጀስት አንድ ሴት ለወልድ ነው ብላ ስለመጣች ብቻ አታስተኛዋትም። መጀመሪያ ቸክ የምትደረጉት ነገር አለ አይደል? ሶ አድሚሽን ክራይቴሪያ ኤኒ ሾው መኖር አለበት፣ የፈሳሽ ነገር ኦር ሰምቲንግ ማለት ነው። ራፕቸር ኦፍ ሜምብሬን አለ ወይ፣ የእንሽርት ውሃ ፈሷል አልፈሰሰም የሚለው ነገር፣ እንዲሁም ደግሞ ምጥ ወይም ደግሞ ዩትራይን ኮንትራክሽን ማህፀኗ ወደ ታች ፑሽ ማድረግ ጀምሯል ወይ፣ ሬጉላር የሆነ ዩትራይን ኮንትራክሽን ዊዝ ፕሮግሬሲቭ ሰርቫይካል ዳይሌሽን፣ እየጨመረ የመጣ የማህፀን መከፈት አለው። እነዚህ ነገሮች ታይተው ነው ሴትዮዋ ምጥ ላይ ነች ተብሎ ወደ አድሚሽን ወደ እንድትተኛ የሚደረገው ማለት ነው። እነዚህ ታይተው ሴትዮዋ አድሚት እንድትደረግ ይደረጋል። አድሚት ካደረጋችሁ በኋላ ሂስትሪ ትወስዳላችሁ። ጀስት ኖርማል አሰስመንት ማለት ነው። በፊት እንዳየ ነው። ሂስትሪ ትወስዳላችሁ። ኢንፎርሜሽን ፍሮም ዘ ማዘር፣ የእናትየዋን በደንብ አሰስ ታደረጋላችሁ። ዞን ሴት ኦፍ ኮንስትራክሽን መቼ እንደጀመረ ትጠይቋታላችሁ። ቡሽ ማድረግ ወደ ታች ፓሴጅ፣ ይሄ ራፕቸር ኦፍ ሜምብሬን ስንት ሰዓት ላይ ራፕቸር እንዳደረገ እንሽርቷ ከፈሰሰ ያችን ሰዓቷን መመዝገብ ያስፈልጋል። ምክንያቱም ፌታል ዲስትረስ ምናምን ቢሉት ነገሮችን በዛ በሰዓቱ ነው ዲፔንድሊ እንትን የምንለው እንትን ላይ ቀጣይ ቪዲዮ ወይም ዛሬ ቀጣይ ቪዲዮ ላይ እናየዋለን ስለ ፓርቶግራፍ ላይ እንዴት እንደምንመዘግብ ማለት ነው። ፓሴጅ ኦፍ ሊኩዌር ቼክ ታደረጋላችሁ። ሾው ኦር ኤኒ ብራይት ሬድ ብሊዲንግ አለ ወይ የሚለውን በሙሉ አሰስ ታደረጋላችሁ ማለት ኦር ሂስትሪ ትጠይቃላችሁ ማለት ነው። እሷን ትጠይቃላችሁ። ከዛ ፊዚካል ኤግዛሚኔሽን፣ ከዛ ደግሞ እናንተ ቼክ ታደረጋላችሁ። ያው እየጠየቃችኋቸውም ጀነራል ኮንዲሽን ታያላችሁ። የሴትዮዋን ሁኔታ ደከማለች፣ ኃይል አላት፣ እንዴት ናት የሚለውን ነገር ጀስት ጀነራል ኮንዲሽን ኦፍ ዘ ማዘር ታያላችሁ። ኤግዞስትድ ናት ወይ፣ ኤኒ አኔሚክ ምልክት አላት ወይ፣ ኢን ፔን ህመም ላይ ነች ወይ፣ ዲሃይድሬሽን ቬሪ ኢምፖርታንት የሆነ ነገር አለ። የዲሃይድሬሽን ምልክቶች ይታያሉ። የውሃ ሰውነቷ ላይ የፈሳሽ ማጠር ነገር መኖሩን ቼክ ማድረግ አለባችሁ። ሰውነቷ ላይ እብጠት ካለ ጀነራል ኢደማ፣ እዛ ቫይታል ሳይን ቼክ ታደረጋላችሁ። የፊዚካል ኤግዛሚኔሽን ዋናው ፓርት ቫይታል ሳይን ነው አይደለም? ብለድ ፕሬሸር ትልካላችሁ፣ ቴምፕሬቸር፣ ፐልስ፣ ሬስፓይሬሽን፣ ኦክሲጅን ሳቹሬሽን፣ እያንዳንዱን ነገር ቫይታል ሳይን ሜዥር ታደረጋላችሁ ማለት ነው። ዘን አብዶሚናል ኤግዛሚኔሽን አለ። ሆዷን እንግዲህ ቼክ ይደረጋል። ሆዷ ኢንስፔክት ታደረጋላችሁ። ኢንስፔክሽን ከዛ የጽንሱን ፕሬዘንቴሽን፣ ሌይ፣ አቲቲዩድ፣ ኢንጌጅመንት ምን ያክል ነው፣ ፈንዳል ሄይት ፈንደሱን which means የአብዶሚን ላይ ያለውን የፌታል ፖዚሽን ሳይዙን ማለት ነው። ከዛ ኦስኩልቴት ታደረጋላችሁ። የልጁን ፌታል ሀርት ሬት የልብ ምትና ሪትሙን ቼክ ታደረጋላችሁ በደንብ በፌቶስኮፒ ማለት ነው። ከዛ ቫጂናል ኤግዛሚኔሽን ሌሎቹ ሁሉ ካያችሁ በኋላ ሪሊ ምጥ ላይ መሆኗን ለማወቅ ቫጂናል ኤግዛሚኔሽን አረገ። ቱ ቼክ ዘ ማዘር ኢን ሌበር ምጥ ላይ መሆኗን በትክክል ፒቪ በጣታችሁ ቼክ ይደረጋል። ፒቪ ማለት ነው ለምሳሌ ሰርቫይካል ዳይሌቴሽን የማህፀን በር ተከፍቷል ወይስ የለም የሚለውን ቼክ የምታደርጉት በፒቪ ነው። ከዛ እንደገና ደግሞ ሜምብሬኒ ኢንታክት ነው ወይስ ራፕቸርድ ነው የሚለውንም እንደዚሁ የእንሽርት ውሃ መፍሰስ መፈንዳት አለፈንደቱ ነው ሜምብሬኑን ቼክ ታደርጋላችሁ ማለት ነው በፒቪ። እነዚህ ሁሉ የፊዚካል ኤግዛሚኔሽን ፓርቶች ናቸው። ቫጂናል ኤግዛሚኔሽን ላይ ሌላ ምን ታያላችሁ? ዘ ፕሮግረስ ኦፍ ሌበር አሰስ ለማድረግ ስቴሽኑን ታያላችሁ። ፖዚሽን ያ ማለት የፌተሱን ሄድ ኢን ሪሌሽን ቱ ዘ ኤሺያል ስፓይን ማለት ነው።
ፕሬዘንቲንግ ፓርቱ ምንድን ነው እየመጣ ያለው በሄዱ ነው ሾልደር ነው ምንድን ነው የሚለውን ቼክ ታደርጋላችሁ። ሞልዲንግ የጭንቅላቱ የአጥንቶቹ መደራረብ ስፔስ ማለት ነው። ሞልዲንግ እናየዋለን። ሞልዲንግ ፓርቶግራፍ ላይ እናወራዋለን ቀጣይ። ካፒዩት ስቴሽን እነዚህም በሙሉ ቼክ ታደርጋላችሁ ቫጂናል ኤግዛሚኔሽን ስትሰሩ ማለት ነው። ከዛ ላብራቶሪም ካለ አክሰሰብል ከሆነ ቢሰራላት አሪፍ ነው። ሄማቶሎጂ ለምሳሌ ሄማቶኪሪቷ ሄሞግሎቢኗ እንግዲህ የደም ማነስ ምናምን ነገር እንዳይኖርባት ማለት ነው። ሌላ የደም ግሩፓ መታወቅ አለበት። ኢንኬዝ ሰርጀሪ ቢያስፈልግ መጥፎ ነገር ቢፈጠር የደም ግሩፓ መታወቅ አለበት። ዘን ራይት ኦን ዘ ፔሽንት ቻርት ኤንድ ኢንፎርም ሪሌቲቭስ እያንዳንዱን ነገር ቻርቷ ላይ መጻፍና አብሯት ለሆኑ ሰዎች ደግሞ ማሳወቅ ያስፈልጋል። ዩሪን አናላይሲስ እንደዚሁ የሽንት ምርመራም እንደዚሁ ፕሮቲን፣ ሹገር፣ ኬቶን አይነት ነገሮች ምርመራ ቢደረግ አሪፍ ነው። እያንዳንዱን ነገር ደግሞ ፓርቶግራፍ ላይ መመዝገብ ዩዝ ኤ ፓርቶግራፍ ኤንድ ሪከርድ ኦን ኢት። እንግዲህ ዴሊቨሪ ሲሰራ በጣም ቬሪ ኢምፖርታንት የሆነ አሰስመንት ቱል ነው ፓርቶግራፍ። ቀጣይ ቪዲዮ ላይ እናየዋለን። በጣም ቬሪ ኢምፖርታንት ነው። ሶ ፓርቶግራፍ እንጠቀማለን ማለት ነው። እያንዳንዱን ነገር እዛ ላይ በቻርት መልኩ መረጃዎችን በሙሉ ማስፈር አለብን ማለት ነው። ማስፈር አለብን። ሶ ከዚህ ሁሉ ጋር እንግዲህ ኢሞሽናል ኦር ሳይኮሎጂካል ሳፖርት ያስፈልጋል። ኢሞሽናል እንግዲህ ሊወልድ የመጣ ሴት ህመሙ አለ። ስለዚህ ሳፖርት ያስፈልጋቸዋል ማለት ነው። ኮምፎርት ለማዘሯ ኮምፎርት ካለ፣ ፔን ካለ ቱ ሪሊፍ ዘ ፔን፣ ሜክ ስትሬንግዝ፣ ፕሬቨንት ኤኒ ኤግዞሽን እንዳይደክማት። አንዳንዴ ኮንትራክሽን ሳይኖር ምጥ ሳይኖር ፑሽ የሚያደርጓሉ ካለማወቅ የተነሳና እንደዛ ከሆነ ቶሎ ይደክማሉ። ስለዚህ ማህፀን ኮንትራክት ሲያደርግ ብቻ ፑሽ እንዲያደርጉ ድካም እንዳይኖር ፕሬቨንት ማድረግ አንዱ ኢሞሽናል ሳፖርት ነው ይሄ ማለት ነው። ሌላ ክሊን ላይለስ ያው ያለሽበትን ቦታ ንጽህናው መጠበቅ አለበት። ምክንያቱም አሴፕሲስ ማይክሮ ኦርጋኒዝሞች ኢንፌክሽን እንዳትጋለጥ ማድረግ ያስፈልጋል። ፕሬቨንት ኮምፕሊኬሽንስ መጥፎ ነገር እንዳይፈጠር እያንዳንዱን ሌበር ፕሮግረስ ፎሎ ማድረግ ያስፈልጋል። ሪኮግናይዝ እርሊ ቶሎ ቼክ ማድረግ ማለት ነው። ዘ ነርስ መስ ሃንድል ቻይልድ በርዝ ዊዝ ሴንሲቲቪቲ ኤንድ ኮምፓሽን ቢኮዝ ኢሞሽን ኦፍ ዘ ውመን ኢን ሌበር ዲፕሊ ኢንፍሉዌንስድ ሄር ሪያክሽን ቱ ዲስኮምፎርት ፔን። ያው ኢሞሽናሊ ስታብላይዝ ማድረግ ያስፈልጋል ማለት ነው። ጀስት ሳፖርት ማድረግ አይዞሽ ማለት ያስፈልጋል ማለት ነው። በሲምፕል እንግዲህ ኢሞሽናል ሳፖርት ሲባል ፌር ኦፍ ሌበር እንግዲህ መውለድ የሚፈሩ በጣም የሚያስፈራ ነገር ነው። አንዳንዴ ስፔሻሊ ፈርስት ታይም ምናምን ሲሆን ዱሪንግ ዘ ቻይልድ በርዝ ዘ ሀዝባንድ ኢዝ ኢንከሬጅድ ቱ ስቴይ ዊዝ ሂዝ ዋይፍ፣ ባለቤቷ አብሯት እንዲሆን ይመከራል። የእሷ ፍላጎት ከሆነ ነው። እኛ ሀገር ላይ ብዙ ጊዜ ባላቸውን ማየት የማይፈልጉ ሊገጥሟቸው ይችላሉ ሲወልዱ ማለት ነው። እንዳላይ ሆና የሚሉ አንዳንዶች ደግሞ እጁን ይዘው የሚያመጡ አሉ። ጀስት እንደዚ አይነት ከሆኑ ሳፖርቲቭ ከሆኑ ግን ባለቤቷ አብሮ ቢሆን ይመከራል ፍላጎቷ ከሆነ። ሶ ዚስ ጊቭስ ኮምፎርት ዊዝ ሃፒነስ ቱ ቦዝ፣ ለሁለቱም ጥሩ ነው የሚለው አብሮ ቢሆኑ። ያው ኢት ዲፔንድስ እንዳልኳችሁ ይሄ የእሷ ፍላጎት ዲፔንድ ብትሆኑ ይመከራል። ኢንፍሉዌንስ ኦፍ ዘ ሚድዋይፍ እንግዲህ ያዋላጁ ባለሙያ በጣም ብዙ ኢንፍሉዌንስ አለው። ጉድ እንግዲህ ዊዝ ሲምፓቲ የእሷን ችግሯን አንደርስታንድ አድርጎ አንደርስታንዲንግ ፔሽንት ካይንድነስ፣ እሷን መሳደብ ምናምን ነገር መቆጣት ነገር ምናምን የሚያደርጉ አንዳንድ ቦታ አለ አይደል? እናያለን። እንደዛ መሆን የለበትም። ቢኮዝ ዘ ውመን ኢን ሌበር አር ሰምታይምስ ኢሪቴብል፣ አንዳንዶቹ ያው ህመሙ አለ ምናምን፣ እንዲሁም የወላዶች ጸባይ ሊቀይር ስለምስል ኢሞሽናል ሳፖርት ያስፈልጋቸዋል። ሳፖርት ማድረግ ያስፈልጋል ማለት ነው። ካይንድ የሆኑ ወርድስ፣ ጥሩ የሆኑ ወርዶችን መጠቀም፣ ኖ ላውድ ቶኪንግ ኤንድ ኖይዝ፣ አለመጮህ፣ ከምትወልደው ሴት ላይ አለመጮህ፣ ኮሚኒኬሽን ስታይልን ሶፍት ማድረግ ማለት ነው። እነዚህ ሁሉ ኢሞሽናል ሳፖርትስ ናቸው። ኢሞሽናል ሳፖርት ህመም ካለ እንደዚሁ ፔን ካለ እሱን ሪሊቭ ማድረግ ያስፈልጋል። ፔን በጣም ከባድ የሆነ ፔን ሲኖር ይችላል። እንግዲህ በምጥ ጊዜ ከጭንቀት ጋር ሆኖ ህመሙ ብዙ ነገር ሊጎዳቸው ስለሚችል ባክራብ ኤንድ ኤክስፕላኔሽን ኦፍ ዘ ሌበር ፕሮሰስ ኢዝ ቬሪ ኢምፖርታንት ኢን ፔን ሪሊቪንግ ማለት ነው። አይዞች ትንሽ ነው የሚቀርሽ፣ ቀላል ነው ምናምን የሚሉ ቃላቶች በጣም ሳፖርት ያደርጓታል እሷን ማለት ነው። እዚህ በላይ ሆኖ በጣም ከባድ ህመም ካለ ግን መድኃኒቶች አሉ ነው ኤዴይስ ፊወር ድረግስ ናው ቢንግ ፕሪስክራይቢንግ ዱሪንግ ሌበር። በምጥ ጊዜ በፊት መድኃኒት አይሰጥም። አሁን ግን እንደ ፔቲዲን፣ አናልጄዚ አይነት መድኃኒቶች ሊሰጡ ይችላሉ ማለት ነው። ለህማም ማስታገሻ ማለት ነው። እነሱ ልሰጡ ትችላላችሁ። ሌላ ስለ አመጋገብ ስናወራ ዳይት ዱሪንግ ሌበር፣ በምጥ ጊዜ እንግዲህ እናትየው ኃይል ያስፈልጋታል አይደል? በባዶ ሆዷ ከሆነ ኃይል አታገኝም እና ምን አይነት ምግብ መውሰድ አለባት? ኦንሊ ፍሉይድስ ማለት ነው። ቴክ ዘ ሲምፕልስ ኦፍ ፍሉይድስ በት ኖት ሶሊድ ዳይት። ምግብ ኖርማሊ ምግብ መብላት የለባትም። ፈሳሽ ነገር ብቻ ነው መጠጣት የምትችለው። ሶ አቮይድ ዲሃይድሬሽን ቢኮዝ ፕሮሎንግድ ሌበር ከገጠማት ካን ፐርሲስት ኤ ሲሪየስ ፕሮብለም ማለት ነው። ሰውነቷ ላይ ፈሳሽ ማጠር የለበትም። አንዳንዴ ፈሳሽም ያልወሰደች ከሆነች አማራጭ ከሌለ ግሉኮስ መስጠት ይመከራል ማለት ነው። 5 or 10% ዴክስትሮስ ኢን ዋተር
ኦር 40% ግሉኮስ ብትሰጧት አንደኛ ፈሳሽ ሰውነቷ ላይ ይኖራል፣ ሁለተኛ ደግሞ ኤነርጂ ኃይል ይሰጣታል ማለት ነው። ፈሳሽ በምትሰጡበት ጊዜ ዩ ሃቭ ቱ ቢ አቴንሽን ኦን ደ ብላደር ማለት ነው። ብላደር ወይም ደግሞ የሽንት ፊኛ ሙሉ ከሆነ ምክንያቱም ብዙ ፈሳሽ ከጠጣች ኪድኒ ፊልተር ታደርጋለች። የሽንት ፊኛ ሽንት ሊሞላ ስለሚችል እሷ ደግሞ ከፍተኛ ህመም ውስጥ ስለሆነች ሽንት መምጣቱን ራሱ አንዳንዴ ፊል ላይ ያደረጉት ይችላሉ። ስለዚህ ኤቭሪ 2 አወርስ እንድትሸና ሪከመንድ ማድረግ አለባቸው። ሂድ ሽንት ሽኝ ማለት ያስፈልጋል። ቢኮዝ የሽንት ፊኛ ከሞላ ስፔሱን ስለሚያጣብበው የፐልቪክን ኤሪያ ኢንጌጅመንት የፌተሱን ኢንጌጅመንት ሊቀንሰው ይችላል ማለት ነው። ወደታች ጽንሱ ወደታች የመውረድ ፍጥነቱን ሊቀንሰው ይችላል ማለት ነው። እና ሽንት እንድትሸና ሪከመንድ ማድረግ አለባችሁ ማለት ነው። ሶ ፓርቶግራፍ ነው ቀጣዩ ፓርት። ስለ ፓርቶግራፍ ነው የምናየው ዛሬ በዋነኝነት ዘ ካርዲናል ሙቭመንትስ ኦፍ ሌበር እና ስቴጅስ ኦፍ ሌበር የሚሉትን ሁለቱን ከበር አድርገናል። እንግዲህ ቪዲዮ በጣም እንዳይረዝምና እንዳይንዛዛ ይህን ከዚህ እናቆመውና ቀጣይ ደግሞ በጣም ቬሪ ኢምፖርታንት የሆነች ፓርት ስለ ፓርቶግራፍ እናያለን። ፓርቶግራፍ እንግዲህ እናቶች ወይም ደግሞ እንደዚህ በምጥ ጊዜ ሪከርድ የምናደርግበት ፔፐር ማለት ነው። እንደዚህ አይነት ማለት ነው። ፓርቶግራፍ እንደዚህ አይነት ቻርት ነው፣ እንደዚህ አይነት ፔፐር ነው። እያንዳንዷ ነገር መሞላት አለባት። ከተሞላች በኋላ ጀስት ይህን ቻርት ብቻ አንብበን ሴትዮዋ ምን ምጥ ፕሮሰስ ላይ ነች፣ ጤነኛ ናት ወይ፣ ጥሩ እየሄድንላት ነው ወይ፣ ምናምን ይቆያል የሚለውን ነገር ይህን ቻርት ብቻ በማየት አንደርስታንድ ማድረግ እንችላለን ማለት ነው። ሶ ፓርቶግራፍን በቀጣይ ቪዲዮ እናያለን። ለዛሬ ቪዲዮን ሳናስረዝም ከዚህ እንጨርሳለን። ሀሳብ፣ አስተያየት፣ ጥያቄ ካላችሁ በኮመንት ጻፉልኝ። ለቻናል አዲስ የሆናችሁ ደግሜ ያሳስባችኋለሁ፣ ሰብስክራይብ አድርጉ፣ ቪዲዮን ላይክ ማድረግ ለጓደኞቻችሁ ሼር ማድረግ አትርሱ። በቀጣይ ፓርት እስከምንገናኝ መልካም ጊዜ ይሁንላችሁ። ባይ ባይ።